በእግዚአብሔር ኃይል የተጻፉት ቅዱሳት መጽሐፍ ኃይላቸው እስከምን ድረስ ሊሆን ይችላል ብላችሁ ታስባላችሁ? የመጽሐፍ ቅዱስና ሌሎች የእግዚአብሔር መንፈስ የጎበኛቸው ገድላትና ድርሳናት የሰው ልጅን ስለ ልቦናና አስተሳሰብን በከፍተኛ ደረጃ መቀየር እንዲሁም ማሳደግ እንደሚችሉ ታውቃላችሁ? የአንድን ቅዱስ አባት ገድላቸውን ስታነቡስ ያ ቅዱስ የሆነው መንፈስ የሚሰጣችሁን ውስጣዊ ሰላም ሁልጊዜ አትመኙትም? ያስ ቅዱስ የሆነው የእግዚአብሔር መንፈስ ውስጣችን ውስጥ እንደ አለት የጠነከረን ልብ እንደሚመሰርትና እንደሚያንጽ ስንቶቻችሁ ልብ ብላችኋል? ታሪክ እንደሚነግረን በቤተ ክርስቲያንም ከቅዱሳት መጽሐፍት ውስጥ አንዱ በሆነው ስለ ቅዱሳን ታሪክ በሚመዘገብበትና ሰፍሮ ለትውልድ በሚተላለፍበት መጽሐፍ ላይ ይህንን ኃይል የተጠቀመች ሴት ይነግረናል። ይህ መጽሐፍ ስንክሳር ይባላል። የገለኞችን ታሪክ የመዘገበ ትክክለኛውን የክርስትናን መንገድ እስከ ጫፍ ድረስ የተጓዙትን የቅዱሳን አባቶችና እናቶችን ታሪክ፣ የኤጲስቆጶሳትን ስቃይና የምዕመናንን የደማቸውን ጎርፍ ከትቦትና ጽፎት ይገኛል። በዚሁም መጽሐፍ በሐምሌ 1 ቀን ስላረፈች መጽሐፍ ቅዱስም ማዘውትራ በማንበቧና ከሌሎች ቅዱሳት መጽሐፍት ጋር በነበራት ጥብቅ ግንኙነት በሕይወቷ ላይ ስለተፈጠረው ትልቅ ለውጥ ይነግረናል። ይህች ቅድስት ብላቴና ስሟ ቅፍሮንያ ይባላል። ዓለምን ያላወቀች ልክ እንደ ሴቶች የምንዝር ጌጥም በሰውነቷ ላይ ያላኖረች እድሜዋን በሙሉ ራሷን ለእግዚአብሔር የሰጠች ታናሽ ብላቴና ናት። ይህች ብላቴና ማን ናት? ይህስ የዘወትር ትጋቷ የሰጣት ጥንካሬና ልቧ ላይ የተተከለው ጽኑ የሆነ የመንፈስ አለት ምን አይነት ክብር አስገኘላት? ሌሎችንም የምታስተምረውንና የምትሰብክላቸውን ትምህርት ራሷ እየኖረችው መሆኑ ምን አይነት የማያልቅ በረከትስ አስታቀፋት? ይህ የታናሿ ብላቴና የቅድስት ቅፍሮንያ ታሪክ ነው። ይህች ቅድስት በደናግል ገዳም ለሚኖሩት ቁጥራቸው 50 ለሆኑ ለደናግል መነኮሳት እመምኔት እህት ነበረች። የእመምኔቷም ስም ኦሪያና ነው። ይህችንም ቅድስት ብላቴና ፈሪሃ እግዚአብሔር በውስጧ እንዲኖርና እንዳይለያት አድርጋ ክርስቲያናዊ በሆነ አስተዳደግ አሳደገቻት። በትሩፋትም ስራ ተጋዳይት እስከሆነችም ድረስ አምላካውያን የሆኑ መጽሐፍትን አስተማረቻት። ይህችም ብላቴና ዘወትር መጽሐፍ ቅዱስን የምታነብና ለእግዚአብሔር ትእዛዝ የምትገዛ ነች። ከዚህም በኋላ ፍጹም ገድልን ጀመረች። የእግዚአብሔር መንፈስ እያበረታት በየ2 ቀኑ ትጾም ነበር፣ ብዙ ጸሎትንም ትጸልይ ነበር። ያቺም እመምኔት ስራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ስራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህም በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖችን ይዘው አሰቃዩአቸው፣ ሰማዕታትም ሆኑ። እነዚያ ደናግልም ይህን የዲዮቅልጥያኖስ ትእዛዝ በሰሙ ጊዜ ሁሉም ከገዳሙ ወጥተው ሸሽተው ተሰወሩ። እመምኔቷ ግን ከዚች ቅድስት ቅፍሮንያ ጋር ብቻዋን ቀረች። በማግስቱም የንጉሱ መልእክተኞች ወደዚያ ገዳም በመጡ ጊዜ እመምኔቷን አግኝተው ያዟት። ሌሎችንም ደናግል ፈለጓቸው፣ ግን ተሰውረው ነበርና አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይህችን አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰንሰለትም ማሰሯት፣ መኮንኑ ወዳለበትም ከተማ ወሰዷት። እመምኔቷ ቅድስት ኦሪያናም ያሳደገቻትን እህቷን አስረው ሲወስዷት እያለቀሰች ተከተለቻቸው። ወደ መኮንኑም ባደረሷት ጊዜ ለአማልክት ሰዊ ያሏት፣ ብዙ ቃል ኪዳንንም ገባላት። እርሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። ያነበበቻቸው ቅዱሳት መጽሐፍት የእግዚአብሔርን ፍቅር አሳድሮባታልና መከራና ጭንቁን አልፈራችም። እንዲደበድቧትም ማዘዝና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ስጋዋን ግልጥ እንዲያደርጉ አዘዘ። እመምኔቷ ኦሪያናም ስለ መንፈሳዊ ልጇ የመረረን ለቅሶ እያለቀሰች አንተ ከሃዲ፣ ይህች ታናሽ ብላቴና እንዳጎሳቆልኋት እግዚአብሔር ያጎሳቆል ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይህችን ቅድስት ቅፍሮንያን አስረው በመንኮራኮር ውስጥ እንዲያሰቃዩት በብረት መጋዝም እንዲሰነጥቋት አዘዘ። ሁሉንም አደረጉ። ይህንም ሁሉ ፈጸሙባት። ሰውነቷ ተቆራረጠ። ህመም በየሰከንዱ ይሰማታል። ከዓይኖቿም እንባ እንደ ጎርፍ ይወርዳሉ። ስለ ድሆች መከራ፣ ስለ ችግረኞችም ጩኸት እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትም አደርጋለሁ፣ በላዩም እገልጣለሁ ይላል። እርሷም እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከህመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህም በኋላ ደግሞ ምላሷንና ህዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ያለ ህመም አስነሳት። መኮንኑም እሷን ማሰቃየት በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግስተ ሰማያትም የሰማዕታትን አክሊልን ተቀዳጀች። አንድ ባለጸጋ ምዕመን ሰውም መጥቶ የቅድስት ቅፍሮንያን ስጋ ወሰደ። በአማሩ የሐር ልብሶችም ገንዞ በወርቅ ሳጥን አኖራት። ከስጋዋም ብዙ ድንቅ ተአምር ተገለጠ። ድንግልና ቅድስት ብላቴናና መስተጋድል የመጽሐፍት ኃይል ያጸናት፣ ጾምና ጸሎት የሚያበረታት፣ በመንግስተ ሰማያትም አክሊልን ላቀበላት ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን።